አንድ ቀን ይቺ በምስሉ ላይ የምትመለከቷት ሴት ቢሮ በስራ ላይ ነበረች። ትሰራ የነበረውም እጅግ በጣም ረጅም ሰማይ ጠቀስ ከሚባሉ ህንፃዎች በአንዱ የባንክ ካምፓኒ ሲሆን በዚህ ቀንም እጅግ በጣም ትልቅ የንግድ አውሮፕላን ህንፃውን በመምታት ይከሰከሳል። በቅጽበትም ከባድ የሆነ ትርምስ ይፈጠራል። ሰዎች ተጎድተው እዚህም እዛም ይጮሃሉ። ህንፃው በሰዓት ተያይዟል። ሴትዮዋም በክፍሏ ወለል ላይ ከወደቀችበት ለመነሳት ትሞክራለች። መትረፍ ካለባትም በፍጥነት መውጣት አለባት። ችግሩ ግን አቅም የላትም። በጣምም ተጎድታለች። ሴቲቱ በሰዓቱ የነቃችው በከፊል ብቻ ሲሆን በዚህ ጭንቅ ጊዜ በብቸኝነት ታስበው የነበረው ነገር ቢኖር ይህንን እጮኛዋን ነበር። የሰርጋቸው ቀን ስለደረሰ እንዴት ከዚህ አደጋ ወጥታ በጣም ከምትወደው እጮኛው ጋር የሙሽራ ልብስ መልበስ፣ በሰርግ መጋባት፣ መደሰት፣ ቤተሰቦቿንም ማስደሰት። በዚህ ጊዜ ነበር ከየት እንደመጣ የማይታወቀው ሰው ቀርቦ ያነጋግራታል። በፍጥነትም ከሰውነቷ ላይ እሳቱን ያጠፋና ጊዜ ሳያጠፋ ከህንፃው ይዟት ይወጣል። በተአምር ትተርፋለች። ከ6 ቀንም በኋላ ሆስፒታል ውስጥ ሙሉ በሙሉ ትነቃለች። የዚች ሴት ስም ታንያ ይባላል። ታንያም የመስከረም 11 ጥቃቱን ያመለጠች እድለኛም የነበረች ቢሆንም እጮኛዋ በሰዓቱ ከሷ ጋር ያልነበረ ይሰራ የነበረው በሌላኛው ረጅም ህንፃ ላይ ነበር። ያም ህንፃ በዚያው ቀን በሌላኛው አውሮፕላን የተመታ በመሆኑ ህይወቱ እንዳለፈች እንደነቃች መርዶ ይነገራታል። ታንያም በዚህ መርዶ እጅግ በጣም ታዝናለች። ለብዙ ጊዜም ቢሆን በሐዘን ኑሮዋን ትቀጥላለች። በዚህ ጊዜ ነበር ከሌላ ከመስከረም 11 ጥቃቶች የተረፈ ሰው ጋር ግንኙነት መፍጠር የምትጀምረው። ይህ ግለሰብም ከዚህ ጥቃት የተረፉ ሰዎችን በማሰባሰብ ከመሰረተው ማህበር ጋር ያስተዋውቃታል። The Survivors Network ብለው ነው የሚጠሩት። አባላቱም ታንያን በፍጥነት ይወዷታል። ታሪኳም እጅግ መሳጭ ሆነው ያገኙታል። ጊዜም ሳይወስድባት ነበር በዚህ ማህበር ውስጥ ንቁ ተሳትፎን ማድረግ የምትጀምረው። የ9/11ን ጉብኝት ለመምራት ፈቃደኝነቷን ታሳያለች። በዚህም ታሪኳን ለጎብኚዎች ታካፍላለች። ከዚህም አለፍ ሲል ለከተሞች ከንቲቦችና ገዢዎች በጉብኝት ላይ ታሪኳን ማካፈል ትጀምራለች። ታዋቂም በመሆኗ ታንያም ሃርቫርድ እና ስታንፎርድ ዩኒቨርሲቲዎችን በመሄድ ጭምር ታሪኳን ታካፍላለች። በዚህም ቅልጥፍናዋ The Survivors Network ተብሎ በተሰየመው ማህበር ፕሬዝዳንት ትሆናለች። እያንዳንዱም ነገር እሷ ታንያ በፈለገችበት መንገድ ይሄድላት ነበር። ዝነኛ መሆኗን ማንም የሚያስቆማት አልነበረም። ይህም የዘለቀው እስከ የመስከረም 9/11 ጥቃት ከተፈጠረ ለ6 ዓመት ሙሉ ነበር። በዚህም ጊዜ የኒውዮርክ ታይምስ ጋዜጣ ታንያን ኢንተርቪው ለማድረግ ያነጋግራታል። ይህም ይመራ የነበረው በዚህ ሰውዬ NYTን በመወከል ነበር። ቀኑን ለመዘከር በሚል NYT ታንያን ለማነጋገር ሙከራ በሚያደርግበት ጊዜ ታንያም ኢንተርቪው ለማድረግ ተስማማለች። ከቀናቶች በኋላ ግን የኢንተርቪውን ቀን በመቀየር እንደገና ቀጠሮ ታስይዛለች። ከዚህም በኋላ NYT በሚደውልላት ጊዜ ቀኑን ትሰርዛለች፣ ሌላ ቀን ቀጠሮም ታስይዛለች። ይህንንም በተደጋጋሚ ካደረገች በኋላ ይባስ ብላ ስልክ ሲደወልላት ማንሳቱን ትተዋለች። በስተመጨረሻም የNYTን ጥሪን ሙሉ በሙሉ ብሎክ ታደርጋለች። በዚህም የተነሳ NYT ጉዳዩን መጠራጠር ይጀምራል። መጠራጠር ብቻ ሳይሆን የሴትዮዋን ታሪክ እውነታነት አንድ በአንድ መመርመር ይጀምራል። ሃርቫርድን፣ ስታንፎርድን ያነጋግራሉ። ምንም አይነት የታንያ ፋይል አይገኝም። እዛም ድርሽ ብላ እንደማታውቅ ይረዳሉ። ከዚህም በላይ በጊዜው ተሰራበት ነበር የተባለውን ካምፓኒን ካነጋገሩ በኋላ ካምፓኒው ታንያ የሚባል ሰራተኛ ኖሮት እንደማያውቅ ይረዳሉ። I pretended to be a 9/11 survivor. ከተጨማሪ ምርመራ በኋላ NYT ሴትዮዋ በአደጋው ቀን በህንፃው ላይ አለመኖሯን ብቻ ሳይሆን በዚያ ቀን ሀገር ውስጥ እንዳልነበረች ያውቃል። ከዚህም በላይ በጊዜው ተሰራበት ነበር የተባለውን ካምፓኒን ካነጋገሩ በኋላ ካምፓኒው ታንያ የሚባል ሰራተኛ ኖሮት እንደማያውቅ ይረዳሉ። ከተጨማሪ ምርመራ በኋላ NYT ሴትዮዋ በአደጋው ቀን በህንፃው ላይ አለመኖሯን ብቻ ሳይሆን በዚያ ቀን ሀገር ውስጥ እንዳልነበረች ያውቃል። በ9/11 ቀን ባርሴሎና ስፔን ነበረች። እጮኛዋ የተባለው ግለሰብ ግን እውነተኛ በሰዓቱ በጥቃቱ ህይወቱ ያለፈች ግለሰብ ነበር። እንደ ቤተሰቦቹ ቃል ግን በጊዜው ልጃቸው እጮኛ እንዳልነበረው ታንያ የምትባል ግለሰብም አያውቅም ነው ያሉት። እውነቱን ለመናገር አሊሻን ፖሊሶች ራሷን የ9/11 አደጋ የታሪክ አካል ስላደረገች ብቻ ማሰር አይችልም። ከታሪኩ ጋር ራሷን ያያይዛ የሰራችው ምንም አይነት ገንዘብም የለም። The Survivors Network አባላት ግን ውሸቷን ስላልወደዱላት በዚህም ስለተበሳጩ ከማህበሩ ፕሬዝዳንትነት ያነሷታል። ከዚህም በኋላ በማህበሩ ውሳኔ በመበሳጨት አሊሻ ከአሜሪካ ወደ ስፔን በመሄድ ኑሮዋን መኖር ትጀምራለች። ከ2 ዓመት በኋላ ግን The Survivors Network አባላት መልእክት ይደርሳቸዋል። አሊሻም በዚህ ሁሉ የሞራል ውድቀት ምክንያት ራሷን እንዳጠፋች ይነገራቸዋል። ውሎ ካደረ በኋላ ግን አሊሻ የላከችው መልእክት ሐሰት ሆኖ ይገኛል። አሊሻ እስካሁን ድረስ በባርሴሎና ስፔን በጥሩ ጤንነት እየኖረች ትገኛለች። I pretended to be a 9/11 survivor.